ኦ እነዚህ የተረገሙ ወንድ ልጆች ጭንቅሎና ቴጋ ምንድን ያደረጉብኝ? በምታጠብበት ውሃ ውስጥ በርበሬ ጨምረው ጉድ ሰሩኝ። ደሞ እኮ በዚያ ውሃ የሰውነቴን ክፍል በሙሉ ታጥቤ ነበር። አሁን እንደ እብድ በየጎዳናው እንድሮጥ አርገውኛል። ወይኔ በሰፈር ሰዎች ስታሳዝን ቆንጅዬ እብድ ልጅ እንድባል አርገውኛል። በቃ እነሱን መበቀል አለብኝ። እናንተ ክፉ ልጆች በምትኩ እብድ መባል አለባችሁ። ሁሉንም ነገር እንዴት እንደማከናውነው አሳያቸዋለሁ። እኔ አንድና ብቸኛዋ ከነሱ የተሻልኩ ብልህ መሆኔን አሳያቸዋለሁ። እኔን በበርበሬ ቆይ እሰራላቸዋለሁ። A few moments later. አይ እነዚህ ልጆች እንደገና ደገሙት። እነዚህ ልጆች እንደገና ፖሊስ፣ እነዚህ ልጆች እንደገና ምን እንዳረጉ ተመልከት። ስለ እነማን ነው የምታወሪው? ስለ ጭንቅሎ እናቴ ጋ። ምን? በዚህ አካባቢ ካሉ እኔ አስራቸዋለሁ። ቴጋ ኳሱን ወደ እኔ ምታው፣ ከዛ ደግሞ ቀማኝና ውሰድ። ራስህ ከዛ ጋር ውሰድ። ሁለታችሁም እንዳትንቀሳቀሱ። ወደዚህ ኑ። እንዴ ምን አደረግን? ለምን በቁጣ ስማችንን ትጠራለህ? ምን አረግን? የመኪና መስታወት ሰብራችሁ እዚህ ኳስ ትጫወታላችሁ አይደል? ሁለታችሁም በቁጥጥር ስር ውላችኋል። ፖሊስ ለምን እጃችንን ታስረዋለህ? ምን አረግን? ቆይ ምን አጠፋን? ፖሊስ እግራቸውንም ምሰረው፣ እነሱ ክፉ ልጆች ናቸው። ጂዞስ ምን? እትዬ ቺማንያ ቆይ ምን አረግንሽ? የመኪናውን መስታወት ሰብራችኋል። ሄይ የኔ ወንድም፣ እኛ ምንም መስታወት አልሰበርንም። ይቺ ሴትዮ አውቃ ነው፣ ጠንቋይ ነች። እኛን አውቃ ልታሳስረን ትፈልጋለች። ጭንቅላቴን እየረበሻችሁት ነው። ጣቢያ ስንደርስ ስለ ጉዳዩ እንነጋገራለን። እንሂድ። ፖሊስ አንድ ነገር ብነግርህ አታምነኝም። ታያለህ፣ ያቺ ጨዋ የምትመስል ሴትዮ በጣም ክፉ ነች። ራሷ ነች መስታወትን የሰበረችው። እናንተ ልጆች በሉ ግቡ። አረኛ ትንሽ ልጆች ነን። ወደ ቤታችን እንድንሄድ በሩን ክፈቱልን። እናቶቻችን ይፈልጉናል። ወንድሜ እኛ ምንም አላረግንም፣ ንጹህ ልጆች ነን። እንደኛ ያሉ ልጆች ቤትህ ውስጥ አሉ። ግን አንተ እኛን አስረህናል። ካለምንም ምክንያት ምንም ሳናደርግ አሰራችሁን። በቃ ቴጋ ለምን እየጮህን አንዘፍንም? በሩን ክፈቱልን። እኛ ምንም አላጠፋንም። እኛ ንጹህ ልጆች ነን። እባካችሁ በሩን ክፈቱልን። እባካችሁ እኛ ምንም አላረግንም። እናንተ ልጆች ዝም በሉ። ኮንስታብል ልጆቹን ልቀቋቸው። በዚህ ጩኸታቸው ጆሮአችንን እንዲደፍኑት ትፈልጋለህ እንዴ? እናንተ ልጆች የፖሊስ መኮንኑ እዚህ በመሆኑ እድለኛ ናችሁ። በሉ ከዚህ በኋላ ድጋሚ ባገኛችሁ 2 ሳምንት እናስራችኋለን። ፖሊስ አመሰግናለሁ። እግዚአብሔር ይባርክህ። የወደፊት ልጆችህን ፈጣሪ ከክፉ ነገር ይጠብቃቸው። አሜን። A few moments later. ወይዘሮ ቺማንያ እያናገርን ያለነው አንቺን እኮ ነው። ባልሰማቱኝ ተመልከቺን። ግንበኛው የናቀው ድንጋይ አስፈላጊ የማዕዘን ድንጋይ ሆነ። አየሽ ቺማንያ፣ ፈጣሪያችን ማድረግ የማይችለው ነገር የለም። ለማንኛውም አሁን ከእስር ወጥተናል። አትጨነቂ፣ የውጊያው መስመር ተዘርግቷል። እናንተ ልጆች ግን በጣም ደደቦች ናችሁ። ይህ ጅማሬው ነው። ቆይ አገኛችኋለሁ። በዚህ አካባቢ ብዙዎች አቃጣይ ብለው የሚጠሩኝ ለምን እንደሆነ ይገባችኋል። እሺ ቺማንያ፣ ምንም ችግር የለውም። እስከ ነገ ምን እንደሚፈጠር አብረን እናያለን። በቃ ወደ ቤት ግቢ፣ ምንም ችግር የለውም። ቆሻሻ! ሄይ! እነዚህ ልጆች በቤቴ ላይ ውሃ አስቀምጠው ነበር። ቴጋ አሁን ትኩሱን ሾርባ ወለሉ ላይ ድፋው። አሁን ግቢ። ሄይ! ምንድነው? ሄይ! ወይኔ ወገቤ! ገና ምን አይተሽ ዛሬ በተደፋው ሾርባ ተዋኛለሽ? እስቲ አሁን ለመነሳት ሞክሪ። የፈጣሪ አለ ወገቤ! ወይኔ ወገቤ! ከማን ጋር እንደተዳፈርሽ አላወቅሽም። ከእኛ ጋር ለመጣላት አትሞክሪ። ጭንቅሎ እኮ እንኳን አንቺን አመፀኛን ሰውን ተጣልቶ ያሸንፋል። በይ ከእንግዲህ አርፈሽ ተቀመጭ። ትዕግስተኛ ሁኚና ተመልሰሽ ተቀመጪ። ደጋሚ ከተነሳሽ ተንሸራተሽ በኃይል መሬት ላይ ትወድቂያለሽ።
ሸምሱ ባለሱቁ ሰላም ነው? አለሁልሽ ብሮዬ፣ ምን ልታዘዝ? እስቲ ሸምሱ ቅናሽ የተባለውን ሳሙና አስጠኝ። ያው ቅናሽ የተባለው ሳሙና እንግዲህ እኔ ሱቅ ያለው 120 ብር ነው። ባለ 120 ብር ሳሙና ልስጥ እንዴ? አንድ ሳሙና 120 ብር? እሺ ታዲያ ይሄ ሳሙና ቆሻሻን ከማንጻት አልፎ ኃጢአትንስ ያነጻል? አንተ የሆነ ነገር እኮ እያሰብኩ በጣም ግራ ተጋብቻለሁ። ኧረ እባክህ ምንድነው? ቆይ ግራ ያጋባ ነገር። እኔን እኮ በጣም ግርም የሚለኝ ነገር ሴቶች ቆይ ግን ለምንድነው ቶሎ የማያረጁት? አንተ ደግሞ ሚስት ስለማያገቡ ነዋ። እኔ የምለው ውዴ የሆነ ጥያቄ ልጠይቅ ነበር። ምንድነው ማሬ? ጠይቅኝ። እሺ ውዴ፣ ግን ይሄ አፍንጫ ለምንድነው እንደዚህ የረዘመው? ያው ማሬ እንደሚመስለኝ ከሆነ በልጅነቴ ንፍጣም ስለነበርኩ መሰለኝ። አይ በልጅነት ምን አለበት ሽንታም ብትሆን ኖሮ። ማሬ እንዴት ነሽልኝ? አለሁልህ። አረ ማሪ ታዲያ አንጋባም እንዴ? ጊዜው እኮ በጣም እየሮጠ ነው እንዴ። ጭራሽም ደግሞ ልታገባኝ ማሰበ ነበር። አንተ ደግሞ ምን ብር ኖሮ ነው እባክህ? አየሽ እኔን በቃ በደንብ አታውቂኝም ማለት ነው። እኔን እኮ ማለት ነው በቀን በቀን ብቻ በጣም ብዙ ሰዎች እኮ ያጨበጭቡልኛል። ኧረ እባክህ አንተ ቆይ ማን ስለሆንክ ነው እባክህ በቀን በጣም ብዙ ጊዜ የሚጨበጨብልህ? ያው አስተናጋጅ ስለሆንኩ ነዋ። ከቻይና የመጣው ጓደኛዬ ዌልካም ዌልካም፣ እንኳን ደህና መጣህ። አመሰግናለሁ ጓደኛዬ። ታዲያ አረፍ በልና የልብ የልባችንን እንጫወታ። አይ ጓደኛዬ ከተገናኘን እኮ በጣም ብዙ ጊዜ እኮ ነን። ታዲያ የቻይና ቆይታህ እንዴት ነበር? ያው እንግዲህ ቻይና እንግዲህ በጣም ደስ የምትል ሀገር ናት። ቻይና በነበረኝ ቆይታዬ በጣም ጥሩ ጥሩ ጊዜያቶችን አሳልፌያለሁ። አንተንስ ታዲያ ኑሮ እንዴት ይዘዋል? እባክህ ኑሮማ እንደምታየኝ በጣም ምርር አድርጎኛል። ባይገርም ማለት ነው እኔ ጋር በጣም ኑሮ ከመወደዱ የተነሳ የሚላስና የሚቀመስ ነገር ራሱ ምንም የለኝም። ምን ታዲያ እዛ ጋ የማያቸው አይጦችና በረሮዎች ያንተ አይደሉ እንዴ?